ባይብል ሻምፒዮንስ እምነት በእውቀት ይበልጣል በሚል መርህ በዩቲዩብ @ባይብል ሻምፒዮንስ ላይ የሚተላለፍ ለሁሉም ክርስቲያን መጽሐፍ ቅዱስን የማንበብ ልምድ እንዲኖረን እና አንብቦ መወዳደር ለሚፈልግ ደግሞ ባይብል ሻምፒዮንስ ሽልማት ያዘጋጃል። ባይብል ሻምፒዮንስ እድሜያቸው ከ5 እስከ 18 ዓመት ለሆኑ ልጆች የተዘጋጀ የመጽሐፍ ቅዱስ ውድድር ሲሆን ማንኛውም ልጅ መጽሐፍ ቅዱስን አውቆና ተገንዝቦ መንገዱ የቀናና የተስተካከለ እንዲሆን በማሰብ የተዘጋጀ ውድድር ነው። እናንተም ትውልድን ለማነጽ በምናደርገው ጉዞ ላይ ሰብስክራይብ በማድረግ ይቀላቀሉን። አሁን ተወዳዳሪዎቻችን የምናስገባበት ሰዓት ነበረ። እንደነገርኳችሁ አንድ አይነት ውጤት አምጥተው በቦታቸው ላይ ነው የሚገኙት። ዳኞቻችንም እንዲሁ በቦታቸው ላይ ይገኛሉ። ስለዚህ ዙር 2 በዙር 1 አሸናፊዎች መካከል የሚደረግ ውድድር ሲሆን ጥያቄዎቹ በደንብ አድምጡኝ። ጥያቄዎቹ የተነበበላቸውን ጥቅስ በየትኛው መጽሐፍ ቅዱስ ክፍልና ቁጥር እንደሚገኝ መናገር ነው። ቤተሰብ መተጋገዝ ይቻላል። እንደቀደሙ ጥያቄው ከተነበበላቸው በኋላ በ20 ሰከንድ ውስጥ መልሱን ይመልሳሉ። ግልጽ ነው አይደለ? ስለዚህ ታዳሚዎቻችን በተለመደ ጸጥታችሁ ትከታተሉናላችሁ። አሁን ወደ ዙር 2 በልቡ የታበየ ሁሉ በእግዚአብሔር ዘንድ እርኩስ ነው፣ እጅ በእጅም ሳይቀጣ አይቀርም። በልቡ የታበየ ሁሉ በእግዚአብሔር ዘንድ እርኩስ ነው፣ እጅ በእጅም ሳይቀጣ አይቀርም። አንደኛ ነገሥት ምዕራፍ 2 ቁጥር 8 አልተመለሰም። ምሳሌ 16:5 ባይብል ሻምፒዮንስ እድሜያቸው ከ5 እስከ 18 ዓመት ለሆኑ ልጆች የተዘጋጀ የመጽሐፍ ቅዱስ ውድድር ሲሆን ማንኛውም ልጅ መጽሐፍ ቅዱስን አውቆና ተገንዝቦ መንገዱ የቀናና የተስተካከለ እንዲሆን በማሰብ የተዘጋጀ ውድድር ነው። እናንተም ትውልድን ለማነጽ በምናደርገው ጉዞ ላይ ሰብስክራይብ በማድረግ ይቀላቀሉን። የአቤጽና መክሌት በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፍቃድ በውድ እንጂ በግድ ሳይሆን በበጎ ፍቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። አንደኛ ጴጥሮስ ምዕራፍ 10:8 አንደኛ ጴጥሮስ ምዕራፍ 5 ከቁጥር 2 በትክክል ተመልሷል። ቤካምና ናቶሊ ነገር ግን ስለ ባሪያዬ ስለ ዳዊትና ስለ መረጥኳት ስለ ኢየሩሳሌም ለልጅህ አንድ ነገር እሰጣለሁ እንጂ መንግስቱን ሁሉ አልቀድም። አንደኛ ነገሥት ምዕራፍ 11 ቁጥር 13 በትክክል ተመልሷል። ባይብል ሻምፒዮንስ እድሜያቸው ከ5 እስከ 18 ዓመት ለሆኑ ልጆች የተዘጋጀ የመጽሐፍ ቅዱስ ውድድር ሲሆን ማንኛውም ልጅ መጽሐፍ ቅዱስን አውቆና ተገንዝቦ መንገዱ የቀናና የተስተካከለ እንዲሆን በማሰብ የተዘጋጀ ውድድር ነው። እናንተም ትውልድን ለማነጽ በምናደርገው ጉዞ ላይ ሰብስክራይብ በማድረግ ይቀላቀሉን። ፊሮሚና ሐሴት ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ለራሱ አሳልፎ ሰጠ። አንደኛ ጴጥሮስ 2:23 በትክክል ተመልሷል። ሕይወትና ትንሣኤ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ
መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 በትክክል ተመልሶ። ያቤጽና መክሊት የማያምኑ ስለሆኑ በቃሉ ይሰነካከሉበታልና ለዚህ ደግሞ የተመደቡ ናቸው። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 8 በትክክል ተመልሶ። ባይብል ሻምፒዮንስ እድሜያቸው ከ5 እስከ 18 ዓመት ለሆኑ ልጆች የተዘጋጀ የመጽሐፍ ቅዱስ ውድድር ሲሆን ማንኛውም ልጅ መጽሐፍ ቅዱስን አውቆና ተገንዝቦ መንገዱ የቀናና የተስተካከለ እንዲሆን በማሰብ የተዘጋጀ ውድድር ነው። እናንተም ትውልድን ለማነጽ በምናደርገው ጉዞ ላይ ሰብስክራይብ በማድረግ ይቀላቀሉን። ቤካምና ናቶሊ የምድር አህዛብ ሁሉ እግዚአብሔር እርሱ አምላክ እንደሆነ ከእርሱም በቀር ሌላ እንደሌለ ያውቅ ዘንድ እንደ ዛሬው ቀን በስርዓት ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከአምላካችሁ ከእግዚአብሔር ጋር ልባችሁ ፍጹም ይሁን። አንደኛ ነገሥት ምዕራፍ 8 ከ60 እስከ 61 በትክክል ተመልሷል። ፊሮሚና ሐሴት በግብጽ ምድር ከበረት እቶን ውስጥ ያወጣቸው ሕዝብህና ርስትህ ናቸውና በጠሩ ጊዜ ሁሉ ትሰማቸው ዘንድ ለባሪያህና ለሕዝብህ ለእስራኤል ልመና ዓይኖቼ የተገለጡ ይሁኑ። አንደኛ ነገሥት ምዕራፍ 8 ከቁጥር 51 እስከ 52 በትክክል ተመልሷል። ሕይወትና ትንሣኤ እርሱም መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 22 በትክክል ተመልሷል። ባይብል ሻምፒዮንስ እድሜያቸው ከ5 እስከ 18 ዓመት ለሆኑ ልጆች የተዘጋጀ የመጽሐፍ ቅዱስ ውድድር ሲሆን ማንኛውም ልጅ መጽሐፍ ቅዱስን አውቆና ተገንዝቦ መንገዱ የቀናና የተስተካከለ እንዲሆን በማሰብ የተዘጋጀ ውድድር ነው። እናንተም ትውልድን ለማነጽ በምናደርገው ጉዞ ላይ ሰብስክራይብ በማድረግ ይቀላቀሉን። ያቤጽና መክሊት የአሕዛብን ፍቃድ ያደረጋችሁበት በመዳራትና በስጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 3 በትክክል ተመልሷል። ቤካምና ናቶሊ እንዲሁ ንጉሥ ሰለሞን በእግዚአብሔር ቤት ውስጥ ያሰራው ሥራ ሁሉ ተፈጸመ። አባቱ ዳዊት የተቀደሰውን ብርና ወርቅ ዕቃም ሰለሞን አገባ፣ በእግዚአብሔር ቤትም ውስጥ በነበሩ ግምጃ ቤቶች አኖረው። አንደኛ ነገሥት ምዕራፍ 7 ቁጥር 51 በትክክል ተመልሷል። ፊሮሚና ሐሴት ሰሎሞንም ነቃ፣ እነሆም ሕልም ነበረ። ወደ ኢየሩሳሌምም ወጥቶ በእግዚአብሔር ቃል ኪዳን ታቦት ፊት ቆመ። የሚቃጠለውንም መስዋዕት አሳረገ፣ የደህንነትም መስዋዕት አቀረበ፣ ለባሪያዎቹም ሁሉ ግብዣ አደረገ። አንደኛ ነገሥት ምዕራፍ 3 ቁጥር 15 በትክክል ተመልሷል። ሁለተኛውን ዙር ጨርሰናል። ዙር 2 እንዴት ነበር ቤተሰቦች? እንዴት ነበር? ኧረ ሞራል ያንሳቸዋል። መልስ በሚመልሱበት ሰዓት ራሱ ሞራል በጣም ነው የሚያንሳቸው። በእውነት በደንቡ ሞቅ ደመቅ አድርጋችሁ ነው እንጂ ማጨብጨብ ያለባችሁ መልስ ሲመልሱ። ዙር 2 ይህንን በሚመስል መልኩ ተጠናቋል። የዛሬው ቤተሰብ በቃ ምንም አይቻልም፣ ከባድ ቤተሰብ ነው። መልስ ዳኛ ጥያቄ ሳይጨርሱ ሁሉ ነው የመለሱት። በጣም የሚገርም ዙር ነበረ። ዙር 2 በዚህ መልኩ ተጠናቋል። የተወደዳችሁ ታዳሚዎቻችን ተወዳዳሪዎችን በክብር ወደዚህ እንድሸኛችሁልኝ በክብር ትመልሱልኛላችሁ ባካችሁ። ቸብ 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 ቸብ። የተወደዳችሁ ታዳሚዎች እጅግ አድርጌ አመሰግናለሁ።
ውድ ተመልካቾቻችን እናንተም ልጆቻችሁን በቀጣዩ ዙር እንዲሳተፉና እንዲወዳደሩ ከፈለጋችሁ ስክሪኑ ላይ በምታዩት የስልክ ቁጥር በቀጥታ በመደወል አሊያም በቴሌግራም መልእክት መላክ ትችላላችሁ።